ፍላጎት ግልጽ ልብ ደግሞ ንጹህ ሲሆን ሰዎችን አታጣም ይልቁንም እነሱ አንተን ያጡሃል። በዚህ ዘመን የልብ ንጽህና ምን እንደሆነ ታውቃለህ? ማስመሰል መሸንገል ያልሆኑትን ሆኛለሁ ማለት ነው። ልብ ንጹህ ሲሆን ተንኮል አታውቅም፣ ሰዎችን አታታልልም፣ ወይም ያደረከውን መልካም ነገር አትቆጥርም። እውነተኛ ትሆናለህ፣ ሁልጊዜም ታማኝ ሆነ ትገኛለህ። ያለምንም ድብቅ ዓላማ ሰውን ከልብ ትወዳለህ። ሰዎች ግን ቅንነትን እንደ ድክመት ይቆጥሩታል፣ በትዕግስት ይጠቀሙብሃል፣ ዝምታንም አቅልለው ያዩታል፣ ግድ የለሽ ይሆኑብሃል። ልብ ንጹህ በመሆኑ ምክንያት የምታጣቸው ሰዎች ኪሳራ ሳይሆኑ ቦታ ማስያዝ ነው። ወደህ ሳይሆን ካንተ ጋር ስለማይጣጣሙ ነው። ያንተ መገኘት የልባቸውን ክፋት ያጋልጥባቸዋል፣ ህሊናቸውን ይወቅሳቸዋል፣ ምቾት ይነሳቸዋል። ያንተ መገኘት እውነትን ሲፈልግ፣ የነሱ መገኘት ግን ኩራትን ይፈልጋል። እውነት ወደ ክፍሉ ሲገባ ኩራት ሁል ጊዜ ይወጣል። አንተ እነሱን አላጣቸውም፣ እነሱ ግን መልካም የሚመኝላቸውን ሰው አጡ እንጂ። ማስመሰል የማያውቀውን ልብ አጡ፣ በጥልቀት የሚጨነቅላቸውን ጓደኛ አጡ፣ ዳግመኛ የማያገኙትን ወዳጅነት አጡ። ጊዜ ይርዘም እንጂ ህይወት ያጡት ነገር ምን ያህል ከባድ እንደሆነ ያሳያቸዋል።